እግዚአብሔር ጠብቆኝ ነው እንጂ ጠላቶቼ እኮ የቅርብ ሰዎች ነበሩ። ይህ ቃል ዝም ብሎ ቃል ፈጽሞ አይደለም። የብዙዎችን የውስጥ ረመጥ፣ የማይነገር የልብ ስብራትና የፈጣሪ ድንቅ ጥበቃ ምስክር እንጂ። ምን ያህሎቻችሁ ናችሁ እስኪ ባመናችሁት የቅርብ ሰው የተካዳችሁት? አለሁ በሉ። ይህ ቪዲዮ መቼም አይከዳኝም ብላችሁ ለምታስቡት ጓደኛችሁም ላኩለት። እግዚአብሔር ጠብቆኝ ነው እንጂ ጠላቶቼ እኮ ሌላ ቦታ አልነበሩም የምትለዋ ይህች ቃል በቅርብ ርቀት ሆነው ውድቀታችሁን የሚናፍቁ፣ በፈገግታቸው ስር ተንኮልን ያዘሉ፣ በፊታችሁ መላእክት መስለው በጀርባችሁ ግን ስማችሁን የሚያጠፉ ብዙ ሰዎች ናቸው። ነገር ግን እግዚአብሔር ታላቅ ነውና ሰው ወጥመዱን ሲያዘጋጅ ፈጣሪ መንገዱ ያዘጋጃል። እነሱ ሊያጠፉን ሲያሴሩ እርሱ ግን አሳልፈው ሳይሰጠን በክንፎቹ ይከልለናል። የሰው ክፋት ፈጽሞ አላሸነፈንም። ምክንያቱም ደግሞ ከሰው ተንኮል በላይ የእግዚአብሔር ጥበቃ ኃያል ስለሆነ።